ኢየሱስ ክርስቶስ ሆይ ያለፈውን ጊዜ በጠብቆት ጠብቀ በመግቦት መግበ ለዚህ ሰዓትና ደቂቃ ስላደረስከን እናመሰግናለን። ወላዲተ አምላክ ቅድስት ድንግል ማርያም በምልጃዋ ከኛ አልተለየችምና ስሟ የተመሰገነ የተባረከ ይሁንልን። አምላችኋለሁ። እንደምን አደራችሁ? አከሚን ቡልተኒ አከሚን ዮነጌሰኒ አሜን። ገለቴፈሙን ከነመለሳ ከንተ ዋቅኒ አቦተ ኬኛ ኤጉምሰ ሳቲኑ ኤጌ ሶረ ሳቲኑ ሶሬ ቡልቶሳ ቁልቁልማ ኬሰቲ ገለቶፍ ከወሊትኑ ቀቤ መቃኒሳ የሮ ሁንዱመዩ ከንገለቶሜፊ ከኔቢፈሜኑፋ ተው ከነመ በርሲሱ ዋቀዳ ከነመ ጎርሱስ ዋቀዳ የሚያስተምረው እግዚአብሔር ነው፣ የሚመክረው እግዚአብሔር ነው። ቅዱሳንን ጻድቃንን ሰማዕታትን የሕይወትን መንገድ ያስተማራቸው በዘመናቸው ሁሉ እግዚአብሔርን እንዲከተሉ በሱ መንገድም የምሕረት ዓይኖቹን እንዲፈልጉ የመከረ ያስተማረ መንፈስ ቅዱስ በጉባኤያችን መካከል ተገኝቶ እንዲያስተምረን እንዲመክረን የሱ መልካምና ቅዱስ ፈቃዱ ይሆንልን። ኤኙኖ አበርሲሱ ኤኙኖ አጎርሱ ከራ ቀጄላ አቦተ ኬኛፍ ዳንዲ ጅሬኛ ሀዮተ መነ ክርስቲያናቲፍ ከንበርሲሴ ከነገርሲሴ አፉሪ ዋቀዮን አፉሪ ቁልቁሎን አከኑ በርሲሱ አከኑ ጎርሱ ፌዳፊ ጃለለ ኢሳ ኑፋተው ለዕለቱ የምንማማርበት የትምህርታችን ርዕስ የምናደርገው በዚህ በሉቃስ ወንጌል በምዕራፍ 6 ቁጥር 37 ላይ በተጻፈ ኃይለ ቃል ይሆናል። ይህ ኃይለ ቃል የጌታችን የመድኃኒታችን ኢየሱስ ክርስቶስ የባህሪ ሐሳቡ መለኮታዊ ሐሳቡ መለኮታዊ ዓላማው ነው። ዋቀዩን ኑዲሴ ኦቦሌሰ ኬኛ ኢሱ ክርስቶስ ተንበርሲሴዳ ይቅርታ ድል ማድረግ ይቅርታ ማሸነፍ ነው። ኢፈምኒ ሞውዳ ሞተሙ ሚቲ ድል ያለው በይቅርታ ውስጥ ነው። ወገኖቼ ሰባሪዎች ጉልበት የላቸውም፣ በደለኞች ጉልበት የላቸውም፣ ደም የሚያፈሱ ሰዎች አቅም የላቸውም። ሕሊናቸው ያባረራቸዋል፣ ሕሊናቸው ያሳድዳቸዋል፣ ስራቸው ይከተላቸዋል። ነምኒ ግዲራ ወጀቱ ነምኒ አሜኘ ወጀቱ ነምኒ ክርስቲያኖ ተአሪው ነምኒ ነመረት ግዲራ ወጀቱ ሆጂን ኢሳ አሪያ ሰሙን ኢሳ አሪያ ሆጂን ኢሳ ፋነ ዴማ ቦቆና ይንቀበኒ ነምኒ ኢፈመ ቤኩ ነምኒ ጅሬኛ ኢፈማት እንደደቢው ነመ ቦቆና በርባዶዳ ኢፈመ ጀቹን ቦቆቹ ጀቹዳ። ይቅርታ ማለት ወገኖቼ ማረፍ፣ በሰላም መተኛት፣ እሪ በነጋረፉዳ የሰውን አጀንዳ ከአይምሮ አውጥቶ መጣለው እንደ ትልቅ ነገር ዓላማ እንዳለው እቅድ እንዳለው ጥቅም እንዳለው ነገር የተጣላነውን ጥላቻ የተደረገብንን ግፍና መከራ በአይምሮአችን ተሸክመን ልንዞር አይገባንም። እኛ የክርስቶስ ሰራዊቶች፣ እኛ የክርስቶስ ልጆች ነን። ቂም እየቆጠርን በቀል እየቆጠርን ዘመን እየቆጠርን አሳቻ ጊዜ እየጠበቅን የምንበቀል አይደለንም። ሃሎን ከንጅራኑ ሚቲኑት የሮበር ባኔ ሃለ ቢጄስኔ ዋኑ ረቲ ታሲፈመ ዴቢስኔ ራወቹዳ ከሮረ ከንቀበኑ ሚቲማቲ ዋዋቀዮ ኬሰ ኬኛ ዲፈማን ዲቅኔ አኩመ ዋቀ ኬኛራ አኩመ ጎፍታ ኬኛራ በረኔ
ኢፈማን ጅራኔ ቡቆና ጋሪ ሪበ ጋሪ ረፉ በርባና አላያችሁም? በመጽሐፍ መጥምቀ መለኮት ቅዱስ ዮሐንስ እውነትን ይዞ ሳይፈራ በንጉሱ ፊት ለፊት ቢናገር ንጉሱ አንገቱን አስቆርጦታል። ቁልቁልች ዮሐንስ ኡጋ ቀበቴ ሰፉ ቀበቴ ከራ ቀጀላራ ከደደቢው ሞትቸት ጋፈሂሙ ሞትች ሞርመ ዮሐንስ ሙርሲሴ። ወገኖቼ ከዮሐንስ በላይ የሚያሳዝነው ሄሮድስ ነው። ከዮሐንስ በላይ ምስኪን ሄሮድስ ነው። ከሟቹ በላይ እኛ የሚያሳዝንን ገዳይ ነው። ከምትቃጠለው በላይ የሚያቃጥሉ ሰዎች፣ ከምንሞተው በላይ የሚገሉን ሰዎች ያሳዝኑናል። የሚሰድቡን ሰዎች ያሳዝኑናል። የሚያስለቅሱን ሰዎች ያሳዝኑናል። ክፉ ያደረጉ ሰዎች ያሳዝኑናል። ወሪ ኑረት ግድራ ሆጀተን ወሪ ሐመኘ ጎደን ወሪ ማቲ ኬኛ ጄሰን ኢሳንቱን መረራ ወረዶ የሚቲ ማቲ ዋዋቀዮ። ይሄ ንጉስ ምን ሆነ ወገኖቼ? ያ ባማረ ዙፋን የሚቀመጠው ያ በቤተ መንግስቱ ላይ ወዲያ ወዲህ የሚንጎማለለው ሄሮድስ ጨርቁን ጥሎ በአደባባይ እርቃኑን አብዶ ዞረ ይላል። ኡፈተ ሞቱማ ይሳ ከበጃሳ ገቴ መሰራሳ ገቴ ቄሳ ገቴ ነመመራቱቴ መንደረኬ ሰደሜ ጅራ። ወገኖች ግፍ ሰውን አያስተኛም። ደም ሰውን አያስተኛም። ተንኮል ሰውን አያስተኛም። አድርጋችሁ ጉልበተኛ ነኝ ብላችሁ ምላስ አለኝ ብላችሁ ባለጊዜ ነኝ ብላችሁ የምታደርጉት ነገር ህሊናችሁ አያስተኛችሁም። ይሄንን እናምናለን። አባ የሮ አባ አንጎ አባ ቀቤኛ አባ ኢሬ ሁንዱምቱኑን ጀተኒ የሮ ኬሰኒን ዋ ሆጀተኒ ጋፈ ስሬት ቶልባትን ሰሙነ መንጭብሱ ከነነ መነማቲ ዋዋቀዩ። ድርጣድስም እንደዚሁ ነው የሆነው። አርሴማን ካስገደለ በኋላ አርሴማ አንገቷ ከተቆረጠ በኋላ የሚቅበዘበዝ ሰው ነው የሆነው። ወገኖቼ ተቅበዝባዥ ነመረከታተ ድርጣድስ አርሴማ ሞርሜር ገሙረሜ ቦዳ አብዶ በከተማ የሚዞር ሰው ሆነ። መራቴ ነመመጋላ ከሰደደቢው ተይማቲ ዋዋቀዩ። በኋላ ነው ገባሬ መንከራት ቅዱስ ጎርጎርዮስ ዛርመንያ ሰብስቦ ጸልዮ አጥምቆ አስተምሮ ራሱ ለክርስቶስ ሕያው ምስክር ሆኖ በሰማዕትነት ያረፈ ሰው ሆኗል። ጎርጎርዮስ ነማ አርመንያ ራጂ ወጀቹዳን ድንቂ አዳዳጎቹዳን ከንቤከሙ ፊዴ ቀቤ ጩጴ በርሲሴ ክርስቶስ ኢየሱስ ይፍ ነማ ወሬ ገሜተኤ ቦቀቴ ረማቲ ዋዋቀዮ። ግፍ ሰውን አያስተኛም። በሰላም ለመኖር በሰላም ለማረፍ ከክርስቶስ ጋር ለመሆን የይቅርታ ሕይወት ወገኖቼ ያስፈልገናል። ጅሩን ጅሬኝ ክርስቲያኑማ ከሰት ኢፈምኒ ቦቆናዳ ኑበርባቺሳ ለማረፍ ይቅርታ ያስፈልገናል። እንዴት አድርገን ይቅር እንላለን? አከም ጎኔቱን ኢፈመጎና ወገኖቼ ዛሬ ዓለማችን በይቅርታ መንፈስ ቢኖር ማን ይገዳደላል? ማን ይጨካከናል? መማማር አቅቶናል። ኢፈመወሊላችሁ ኢፈመወሊጎቹ ደጠብኔራ ወገኖቼ ይሄን አይደለም ከክርስቶስ የተማርነው። ከነሚት ክርስቶስ ይራከምበረኔ አንዳንድ ሰዎች የመቶ ዓመት የሺህ ዓመት በደል ይቆጥራሉ፣ ግፍ ይቆጥራሉ። እንዲህ ሆኖ ነበር ይላሉ። ወገኖቼ ዛሬም ብንኖር ይረባናል። ዛሬም ብንኖር ይጠቅመናል። ኦሶ ሐረጅራኔ ኑፈየዳ ኢሰበረኩማ ኢሰበረን ይባለኮፍኔ ሐሩመ ድንኳን መነከኘ ከሰዳብኔ ቦወሪ በርባኑ ጅራ አይጠቅመንም። የመቶ ዓመቱን ድንኳን ጥለን አሁን እናልቅስ ምንል አይጠቅመንም። ከክርስቶስ ይሄን አልተማርንም። በክርስቶስ ያለው ሐሳብ በእኛ እንዲሆን ይገባናል።
መጽሐፍ እንዲህ ብሎ ነው የተናገረው በክርስቶስ ያለ ሐሳብ በእናንተ እንዲሆን ፊልጵስዩስ ምዕራፍ 2 ጀምረን በመናነበው ክፍል ያርኒ ክርስቶስ ኢንቱሬ ኢሲንኬ ሳሃቱሩ ሃጅራቱ ጀዳ ወገኖቼ መጽሐፍ በይቅርታ እንድንመላለስ ይነግረናል። ኤጋኒ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም አለ። ኢላላ ወንጌል ማቴዎስ በቆናጃ ለኮብሰ ኩዳፉር ኢሲኖ ነሞታ ፊዮ ዲፈመታ ሲስተን አባን ኬሰን እንሰሚ ኢሲኒፍ ዲሳ ኢሲንገሩ ነሞታ ጩቡ ሳኒዮ ዲሱ ዲተኒ አባን ኬሰን እንሰሚስ ኢሲኒፍ ጩቡ ኬሰን እንዲሱ ጄዳ መማር ያለው ምሕረት ውስጥ ነው። ይቅርታ የምናገኘው በእኛ የይቅርታ ህይወት ልክ ነው። ኢፈምኒ ከንጅሩ ኑቲዮ ቦሌሰ ኬኛ ኢፈመ ጎኔ ኤቢ ዋቃ ከንጅሩ ኢፈመ ኬሰዳ ሀገ ኑቲዮ ቦሌሰ ኬኛ ኢፈመ ሳላኔ ዋቅኒ አባ ኬኛ እንሰሚ ጉባሲሞ ኢፈመ ኑፍላታ ያልተማርነው ያልተባረክነው አሁንም ልቦናችን ውስጥ ቂም አለ፣ በቀል አለ፣ ክፋት አለ፣ ተንኮል አለ። አመስ ለቤ ኬኛ ኬሳ ሀመኝ ጅራ ጊዲራን ጅራ ሃሎን ጅራ ወንቲክ ቀበምኔ ጅራ ከናፍ ዋቀዮን አከዋቅኒ አባን ኬሰንኒ ሰሚ ኢፈመ ሲኒላቱ ሲኒ ሲሞ ኢፈመ ጎዳይ ጀዴ የሰማዩ አባታችሁ ይቅር እንዲላችሁ እናንተም ደግሞ ይቅር በሉ አለ። ከነለጀቺ ሰገሌ ዋቀዮ ከንዱበቱ የይቅርታ ልብ ያለው ሰው መሆን ይገባል። ጴጥሮስ የይቅርታ ልብ ይዞ ወደ ጌታ መጣ። ጴጥሮስን ለጴ ጨባ ለጴ ዲፈማ ኦቦሌሰሳት ዲሲቸ ጎቹ ደንደው ታኤ ገረ ጎፍታ ዱፌ እግዚአብሔር አምላክ የይቅርታ ልብ ለሁላችንም ይስጠን። ሁንደኬኛ ሁኑፋላቶ ዋቀዮን እንዲህ አለ። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት አለ። ያ ጎፍታ ኦቦሌሲኮ ዮነቲ ቀበሜ ኦቦሌሰኮቲ ቀበሜ ጅራዴ የሮሜ ቃዲሲቸ ጎዱፊ ስንቴ ልተውለት ስንቴ ልማረው? እናንተ ወንድማችሁን ስንቴ ለመማር ተዘጋጅታችኋል? ጎረቤታችሁን ለመማር ስንቴ ተዘጋጅታችኋል? ሌሎቹንም ለመማር ስንቴ ተዘጋጅታችኋል? ድንበር የገፋውን የገደለውን ትዳር የበተነውን ኑሯችሁን ያመሰቃቀለውን ኢሰማቲ ኬሰን ዲጌ ኢሰማቲ ኬሰን አጄሴ ኢሰ ዲጋን ሲንበርባዴ ኢሰ አረብሶን ሲንበርባዴ ኢሰ ዳንጋ ሲንረቲ ዲቤ ኢሰ ዋባኤ ጎዴ ለጴ ኬሰን መዴሴ ኢሰ ኢሚማን ኬሰን ቴሰን ያከደንገላስተን ሲንጎዴ ኢሳ የሮሜ ቀይሳፍ ዲሱዳፍ ያዳ ጅርቱ ማቲ ዋዋቀዮ ጴጥሮሲን ያ ጎፍታ የሮሜ ቀንዲፋ መጎዳ ሲያቶርባ አላት ጀዴ ጋፈቴ 7 ጊዜ ነው አለ። የይቅርታ ህይወት እንዳለው እናያለን። ጠየቀ 7 ነው ጌታ መድኃኒዓለም ክርስቶስ ኢየሱስ እኔ 7 አለልም 7 ጊዜ ስንት ነው አለ 7 አኖ ሲያቶርባ ሲንንጀዱ ቶርባ ሲያቶርባ ተማ 7 ጊዜ 7 ስንት ነው? አቤት 400 እንደው ላዩ ጉባ ወንጌሎ ዱቢስ ነው ሶታኤ ኢባፉሪም ሰገል ተመጀቹ ለማቲ ዋዋቀዩ ግን አይደል። ፍጹም የሆነ የይቅርታ ህይወት በልቦና ይኑር። ጅሬኝ ዲፈማሱን በኬኬ ሰሃታኡ ጋፈጀኖ ማቲ ዋዋቀዩ አስተውሉ። ይቅርታ የማያደርግ የይቅርታ ህይወት ፈጽሞ የሌለው ዲያብሎስ ነው። ጥላቻም የሱ ነው፣ ተንኮልም የሱ ነው፣
ክፋትም የሱ ነው። ሲሪ ጅሬኝ ኢፈማ ኢሰከሰ ከንንጅራን ዳቢሎስ ይላል። አንድም ቀን የይቅርታ ልብ ኖሮት አያውቅም። አንድም ቀን በይቅርታ ሆኖ አያውቅም። አስቦ አይደለም ዲያብሎስ ተሳስቶ በይቅርታ መንፈስ ሆኖ አያውቅም። ያደሚት ዶጎጎረለ ዲያብሎስ ለበዲ ፈማንተ እምበኩማቲ ዋዋቀዩ እኛ ደግሞ አለን ወገኖቼ ወንጌል እየተሰበክን ዝማሬ እየዘመርን ቅዳሴ እያስቀደስን ስም አምላክን እየጠራን አምልኮ ውስጥ ሆነን እግዚአብሔር ራሱ ቢወርድ አልታረቀም እንላለን። እንዴት አይነት ምስኪኖች ነን! ኦሶ ዋቀዮን ሰቢ ተርሳሴ ገዲቡኤ ኤቤሉ ፋኖ ዲፈመላዱ ጀና ወገኖች ዓለማውያን ሰዎች ስብሰባ ተቀምጠው ቢራ አውርደው ይታረቃሉ። እኛ ክርስቶስ ከወረደ እንታረቅም እንላለን። አለመታደል ወሪ ኦርማ ወሪ አለጋ ኢላላ ወልገይታ አራረመኒ ሩጀዱ ቢራ ዱገኒ አራረምነ ጀዱ ኢጆለን ክርስቲያና ፈኖ ሞርመቲ ቀበነ ኢጆለን ክርስቶስ ኢፈመሳቲን ከንደደቢኑ ኦሶ ኢኒ ዋቀዮን ሰሚ ተርሳሴ ገዲቡኤ ኤቤሉ ፋኑ ዲፈመላዱ ጀና እንዴት ነው ክርስቶስ እኛን የማረን? ዓለም እንዴት ነው የቀጠለው? ዓለም የቀጠለው በይቅርታ ነው። ክብር ምስጋና ለአምላካችን ይሁን። አዱኛን ከንትፉፌ ጃለላኒ ሕይወት በፍቅር ሊጀመር ይችላል። ጅሬኝ ከሰን ጃለላን ጀልቀቡ ደንዳ አዎ ተዋዳችሁ ልትጋቡ ትችላላችሁ። ተዋዳችሁ ጎረቤት ልትሆኑ ትችላላችሁ። ተዋዳችሁ አንድ ሀገር ውስጥ እንኖር ይሆናል በመዋደድ ሁሉ ነገር ግን በመዋደድ አይቀጥልም። ዋኑንዱም ትዩ ጃለላን ኢትፉፉ ዲዱ ደንዳ ኢትፉፉ ከንደንደው ገሩ ኢፈማን ማቲ ዋዋቀዩ መቀጠል የሚቻለው በይቅርታ ነው። አዳም እግዚአብሔርን ይወደው ነበር፣ አጠፋ፣ ማረኝ አለው፣ ይቅር በለኝ አለው። እግዚአብሔር ይቅር ባይ ነው። አዳምን ይቅር ብሎት አስቀጠለ። የቀጠለው በይቅርታ ነው። ሕይወት የሚቀጥለው በይቅርታ ነው። ጅሬኝ ከንትፉፉ ደንደው በሬዳ ከንተው ሚደጋ ከንተው ኢፈማን ማቲ ዋዋቀዩ ለምንድን ነው ጎረቤታችሁን ይቅር የማትሉት? ለምንድን ነው የትዳር አጋራችሁን ይቅር የማትሉት? መሪዎቻችንንም ይቅር ልንላቸው፣ ገዳዮቻችንንም ይቅር ልንላቸው ይገባናል። አሁን እንዲህ ሲባል ይቆረቆሮ ሰው ሊኖር ይችላል። እኛ የክርስቶስን ወንጌል እንሰብካለን። የማንን ኩን ጀቸ ሰገሌ ዋቀዩ አንድ መሪ ለሌላ ሀገር መሪ ሲጽፍ በእውነት የኔና ያንተ ሀገር በክርስቶስ ቃል ቢተዳደር ጦርነትም ችግርም አይኖርም ነበር ብሎ ጻፈለት። ወገኖቼ በክርስቶስ ቃል ብንኖር ይሁላ መከራ ነበረብን። ኦሶ ሰገሌ ሳት እንጅራኔ እጉመቹዋ ረኮ ከነሁን ዳርኪና ዋከነሁን ደከሰ ደርቢና አከስታ አቱሬኒ ይቅርታ ይገባናል። ድምጻችሁን ከፍ አድርጉና እስኪ ይቅርታ በሉ። ይቅርታ በሉ እስኪ። ከነቱ በርባጭስ በትንሹ በትልቁም ሕይወታችን ውስጥ ያስፈልገናል። ኢሰጥቃኒስ ኢሰጉዳኒስ ወገኖቼ በንጹህ ልቦና ምሬሃለሁ፣ ይቅር ብያለሁ፣ ትቼዋለሁ ማለት ይገባል። ከክርስቶስ የተማርነው ይሄንን ነው። በቀራንዮ ላይ ኮረብታው ላይ ሆኖ ኢየሱስ በብዙ ጭንቀት ውስጥ በብዙ መከራ ውስጥ ሰቆቃ ውስጥ ትንፋሽ ሰብስቦ ከተናገራቸው 7 ቃላቶች አባቶ የሚያደርጉትን አያውቁምና ምን በላቸው ላላ አፉረሳ ሰሳበቴ ሁምነ ጎደቴ ጀቾተ ቶርበፈኖ ጉባት ዱበቴራ ያ አባኮ ዋኖጀተን ቤከኒቲ ማልጎዲ ወገኖቼ በእናንተ ላይ የደረሰባችሁ መከራ
በእናንተ የመጣባችሁ ሰቆቃ በእናንተ የሆነባችሁ ሁሉ እንደ ክርስቶስ አይደለም። እንደ ክርስቶስ ሆኖብኛል ብትሉ እንኳን ክርስቶስ የነጻውን ያህል ንጹህ አይደላችሁም። ረኮን ክርስቶስ ይረጋያ ነረስከ ቀሜራ ረከኔራ ጭንቃሬራ የወጀተንሌ አከይሳት ሲንቁልቁሎተ ሚቲማቲ ዋዋቀዩ በለሳሳ መሌ ጩቡሳስ መሌ ረቆሰ ነው እንደ ደምደመቴ ክርስቶስ ወሬ ሰፈኒሰኒ ከደቻ ቶሬ ማቲ ዋዋቀዩ በዚህ ሕይወት እንዲያኖረን የሱ መልካም ፈቃዱ ይሆንልን። አይከፋም ወገኖቼ፣ ይቅርታ ቢኖር ስንት ነገር እናተርፍ ነበር። ወንድሜ ብንባባል ስንት ነገር እናተርፍ ነበር። በዚህ በኦርቶዶክሳዊት ቤት ሐሳብ ብንኖር ስንት ነገር እናተርፍ ነበር። ዋሜ ቃምቢስነ ቱሬ ሴና መቀራጂ መቆጀነ ቱሬ ማቲ ዋዋቀዩ አተመነ ክርስቲያና ከናተሱ አከያደሽት ድድቢኔ ጅራነ ማቲ ዋዋቀዩ ያደሽት ነው አደድቢሱ ዋቀዩ ያመላልሰን በክርስትና ሐሳብ ውስጥ እንግዲህ ስለዚህ ሕይወት ስናነሳ ምሳሌ የሚሆኑ ኤልያስም ሰው ነበር እንደተባለ ይቅርታ ያደረጉ ሰዎችም አሉ። ነሞኒ ዲፈማ ጎዳኒስ ኪታበ ኬሳ ንጅሩ ኤጋን ጎፍታን ኬኛ ወንጌለ ማቴዎስ በቆና ኩደ ሰዴት ለኮብሰ ሶዶሚ ሸንግዱቲ እንዲህ ብሎ ጽፏል ተናግሯል። ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ የሰማዩ አባቴ እንዲሁ ያደርግባቸዋል። ሲንጊቱዳ ኤንዩዩ ኦቦሌሰ ሳትፍ ዲፈማ ታሲሱ አከሲንጎተ ሊዮተ ኤምዋቅኒ እኒ ሰሚ አባን ኬሰን እኒ ሰሚ ሲንረቲስ አከሱመ ታሲሳ ጀዴ ዲፈምነ ኦቦሌሰ ኬኛ በርባቺሳዳ ከደና ደፍየሮ አበኑ ለጸሎት ስንቆም አባታችን ሆይ የሚለው ጸሎታችን ስንጸልይ እኛ የበደሉንን ምን አርገናል ኑቲ ወረኑቲ ቀባመ ወረቲ ቀባምነ ኢፍኔ ፊራ ጩቡ ኢሳኒ ያዋቀዩአቲ ሲሞ ኑፍ ማልጎዲ ኢሲጀና የመጀመሪያ የይቅርታ ሕይወት የምናየው በአዳምና በሔዋን ሕይወት ውስጥ ነው። ጅሬኛ አዳም ሔዋን ከሰት ማቲ ዋዋቀዩ ኢፈመ ጉዳ አርጊና እንደምታውቁት አዳም ከጎኑ ረዳት እንድትሆነው ሚስት እንድትሆነው ሕይወት እንድትሆነው ሔዋንን ሰጠው። ሔዋንን ዋቀዮ አዳም ይፍከኔ ገርጋርቱ ከሃታት ጅሬኛ ከልቡ ከሲፋታት ኢሾል እንጅራዱ ጀዴ ዋቀዮን ሔዋንን ጋይለ ቢፈማ አዳም ይፍላቴ ይሄ ቅዱስ የሆነ ጋብቻ ይሄ ቅዱስ የሆነ ሕይወት የሰራው ባለቤቱ እግዚአብሔር ነው። ኖረው ግን በፍቅር የጀመሩት አዳምና ሔዋን አዳም ሔዋን ኢሰጃለላ አንጀል ቀበኒ በኋላ አንድ ቅጠል አትብሎ የተባሉትን አታድርጉ የተባሉትን አድርገው ሔዋን በአዳም አገላለጽ በድላኛለች፣ አጥፍታኛለች፣ ገላኛለች ብሎ ለአምላኩ ለእግዚአብሔር ተናግሯል። ምን ነው አዳም ቢባል የሰጠኸኝ ማናት አለ? ማናት? ሔዋን ሸና አላቴቱ ዱአ ኮፊቴ ግን ሕይወት ትሁን ተብሎ ነበር። ምን ትሁን? ሞት መጣበት። ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ አጣ በሔዋን። ሕይወት በምትሆነው አጋዥ በምትሆነው ረዳት በምትሆነው በሔዋን የተጠበቀው አሉንም ኢሳኤ ገሜሚቲ ከንተ ማቲ ዋዋቀዩ ከኒኔ ገምነ እንዱኤ ጎፍታ ሳዋቀሳ ደበ ጀነተ ቁልቁሎፍቱ በከበረዳፊ ሚደጋ ሂንደበ ሔዋንን አጣ። አዳም በቂ የሆነ ምክንያት አለው ከማጋራ ያለ መኖር ከሔዋን ጋር አይንሽን እንዳላይ ፍለፊቴ እንዳትቆሚ ሂጂልኝ ማለት ይችላል። ደምነ ፉንዱራ ሲያርጉም በርባዱ ዋይረት ጎቹ ደንዳ የሆነ ነገር ሊያደርግባት ይችላል። ምንድነው ከመጽሐፍ ቅዱስ ያየነው?
ጅሬኛ ሳኒራ ማልበረኔ አዳም ወደ ሔዋን መጣና እንደውም ስም አወጣላት። ኦሪት ዘፍጥረት ምዕራፍ 3 ላይ ይሄን ቃል ስናነብ ቁጥር 20 ላይ እናገኘዋለን። ሔዋን ብሎ ስም አወጣላት። ማን አላት? ምን ማለት ነው? የሁሉ እናት ሃለ ሁሉ ማጀቹላ መቃሞ ጋሴብ የሁሉ እናት ሚስቱ ያልሆነችውን ገና ሊጠላት ሊሸሻት ሊርቃት የሚችላትን ሴት የሁሉ እናት አላት። አዳም በሔዋን ውስጥ ምን አየ? ነገን አየ፣ ወደፊት አየ፣ አሻግሮ አየ። በዚች በሔዋን ቢሞትም መልሶ እግዚአብሔር በሔዋን በዳግማዊቷ በአዲሲቷ በንጽሕተ ንጹሐን በድንግል ማርያም እንደሚያድነው በውስጧ ተስፋ አይቶ ምሕረት አደረገላት። ክብር ምስጋና ለአምላካችን ይሁን። አብዲ ኢሼ ከሰ ጅሩ ኢላሌ ቦሩ ኢሼ ኢላሌ ኤጌሬ ኢሼ ኢላሌ። ወገኖቼ ትዳራችሁን የምታተርፉት ነገን ካያችሁ ነው። ልጆቻችሁን የምታተርፉት ነገን ካያችሁ ነው። የሰው ዛሬው ብቻ አይታይም፣ ነገ ሊታይለት ይገባል። እግዚአብሔር የሚያኖረን ትላንትን እያየ ዛሬን እየቆጠረ አይደለም፣ ነገን እያየ ነው። ከኖርንበት 90 ዓመት በላይ ለኛም በእግዚአብሔር ፊት ለምናደርገው ነገር ነገ ትበልጣለች። የነገ ተስፋ ትበልጣለች። ወጋ ሰገል ተመጅራኔራ ወጋ ጃ ተመጅራኔራ ጫላ ቦሩቱ ጫላ ማቲ ዋዋቀዩ ቦሩ ከነብዲት ቦሩ ኢላላ ኦላ ከሰኒ ቦሩ ኢላላ ወሁንዱ ማፉ ቦሩ ኢላላ ዮ ቦሩ ኢላሉ ደንደሰን ሐራ ይፈማንጨው ደንደሱ። ነገን የምታዩ ከሆናችሁ ዛሬን በይቅርታ ተሻገራላችሁ ወገኖቼ። ስንት ትዳርና ተርፍ እንደነበር አያችሁ። ጆሴ ተሸክመን ፍርድ ቤት የሮጥንበት ይቅርታ አጥቶ የተበተነ ትዳር የለም። የተበተኑ ልጆች የሉም። ኢፈመጠቤ ፋይለ ዶሴ ባኔ በፍቅር ጀምረ ነው በግድ የተጋባን የምናስመስለው። በይቅርታ መኖር ያቃተን ሰዎች የለንም። እንጅሩ አስኬሳ ጋይሊ ከኞሶ ኢፈመ ቀባቴ ጋይሊ ከኞሶ ኢፈማን ቢረ ደርበሜ ቀብዬን ከኛ ከሲቲ ፈጨ ገርገር ፈጨ ይነፉ ቱሬ ማቲ ዋዋቀዩ ኢጆሌን ከኛ ገርገር ፈጫን እንጅራተን ቱሬ ኢጃሃመኛን አከሲቲ ሃሎን ወልበርባኑ ቱሬ። የይቅርታ ሕይወት ለትዳር እንዳዳምና እንደዋን ይገባል። ወንድሞቼ፣ እናቶቼ፣ አባቶቼ ትዳራችሁን የምታዘልቁት በይቅርታ ነው። ናቴ ይቅርበይ፣ እህቴ ይቅርበይ፣ ወንድሜ እየተባባልን ጎፍትቸ ኮዲ ፈመናፍላ ሃርሜ ኮዲ ፈመናፍላ ዱጀደኒ ጋይለ ኦፊን ኢፈማን ቢረ ደርበኒ ጅራቱ ማቲ ዋዋቀዩ። ነገን የሚያይ አይን የይቅርታ አይን ነው። አዳም ዝም ብሎ አይኑ ስተት ብቻ የሚፈልግ ቢሆን ትዳር ውስጥ ትልቁ ጠንቅ ወገኖቼ ስተት የሚፈልግ አይን ብቻ ነው። ኢጀ ደጎጎረ ቆፈ በርባዱ አይናችሁ መልካም ነገር ይመልከት። ሰዎች ነጭ ሉክ ላይ ትንሽ ነጥብ ያስቀምጡና ምን ታያለ ይላሉ። ሰው ቀድሞ የሚያየው ነጩ ወረቀት በትንሽዬ ቀለም መበላሸቷ ነው። እቹት ይላል። ወገኖቼ ሰፊው ነጭ ወረቀት ይታያችሁ። ወረቃ አዲ ጉባ ነምኒ ቶኮ ቀለመጥ ቆኖ ሶጡቄ ነምኒ ደበ ቀለመጡ ቀምቴ ሰናርጋ ወረቃ አዲ በላሰን ላሉፍ ያላ ኢጀ ሁወ በርባዱን ኢጀ ግድራ በርባዱን ኢጀ ሀመኛ በርባዱን እንዴት ዴቢና ዋጋሪ ላሉፍ ያላ ጋይለ ከሰን ከሰቲ ሲሞ የሮ ሁሉ ወዩ ሁወን በርባዲና ጋሪስ ለካዳ መልካሙንም ነገር ቁጠሩ። መልካም የሚያይ አይን የይቅርታ አይን ነው ወገኖቼ። ግድ የለም አብረን በልተናል፣ አብረን ጠጥተናል፣ አብረን ኖረናል። እንዲም ባይሆን ደግሞ የይቅርታ ሕይወት ይገባናል። ኑበርባቺሳ ኦሶ አከስቶ ወጅኛን ወጅንዱግ ነው ባምባዮ ወጅን ደበርሲኔ ኩኒስ ዮተው ባቴ ይፈማን ወገኖቼ። ሰው የሚያሳዝናችሁ ከማያውቀው ጋር ሲጣላ ከማያውቀው ቻይና ሀገር ካለ ሰው ጋር እኮ ነው የምንጣላው እኛ። አሜሪካን ውስጥ ዋሽንግተን ዲሲ የቤት ቁጥር 644 ውስጥ ካለው ሰውዬ ጋር እኮ ነው የምንጣላው። አናውቀው ወገኖቼ። የሰው ሕይወት የሚያምረው ዝም ብሎ ሲወድድ ነው።
ጅሬኝ ክርስቲያኑማ ከንበሬዱ ጨሊሰኒ ጋፈ ጃለተን ማለ ጨሊሰኒ ጋፈ ጅበኒ ሚቲማቲ ዋዋቀዩ ሌላ ሁለተኛ ይቅርታ ህይወት የምናገኘው በወንድሞች ህይወት ውስጥ ነው። ጅሬኞ ቦሉማ ኬሳ ዮሴፍ ማን ነው? እኔ ለመታነኙዳ ዮሴፍ አንድ ቀን ተኝቶ ሲነሳ ህልም አይቶ ተነሳ። አባዬ 11 ነዶ ለአንዱ ይሰግዳሉ አለ። አብጁ አርጌ አባኮ ኩሎ halkan አብጁ ኮቲ ነዶኒ ለማኩረ ተቆሰ ተክቲፍ ኮባ ሰገዳ ማሊኩን ጀና ኦቦሌዋን ከ ኩኑንዱምቱዩ ሲፍ ቢታሙ በህልሙ አንዴ ጉድጓድ ሲጨምሩት በህልሙ ሊገሉት በህልሙ ሊያጠፉት አብጁ ኢሳቲን ካዮ ኢሳቲን ሙለተ ኢሳቲን ኢሳጀሱ ቶኮ ቦለቲ ደርበቱ ቦላ ባሰኒ ኡሩፍ አለጋቲ ጉርጉረኒ ሻጡት በህልሙ። ወገኖቼ በህልማችን እኮ ነው የምንጠላው፣ በራያችን እኮ ነው ቤተ ክርስቲያን እኮ የምትቃጠለው። ክርስቲያኖች እኮ የሚሳደዱት በህልማቸው ነው፣ ሰማያዊ ህልም ስላላቸው ነው። በራያቸው እኮ ነው፣ በአላማቸው ነው። ጥሩ አላማ ያለው ሰው እንደዚህ ነው፣ ይገፋል። መገፋትን ደግሞ አትጥሉ። ቂቤ አሏት ትጣፍጫለሽ፣ ምን ነው እንደምን ጣፈጥሽ ቢሏት ተገፍቼ አለቻለ። አዳይሚ ኦፍታ ከመት ቢኦፍቴ ጀና አኖ ዲበሜ ራፈሜኒ ጀት ጀደን ኢባሙ ራፈሙ ሶዳቲና መገፋትን እንደውም ጠላት ሲገፋ ወደ ከፍታው ነው ይላሉ አባቶቻችን። ሙላታ ከሰኒት ሲንዲቡ ዮሴፍን ገፍተው እግዚአብሔር ካሰበለት ቦታ አስቀመጡት። ተገፉ፣ ተሰቃዩ። አንዳንድ ጊዜ በአገልግሎት በቃ ይሄ የትም አይደርስም ወገኖቼ። እኛ በፉከራ አይደለም የተሰራነው። አሉ ይፎክሩ፣ መምህር ሲፎክር ደግሞ ባህታውያን ሲፎክሩ፣ ወንጌላውያን መስቀል ያዙ አባቶች ሲፎክሩ ደስ አይል በለራ ይባልም እረጀን እንጀራሙ ምጪሪ አይባልም። እንደዚህ አይነት ትምህርት የላትም ኦርቶዶክሳዊት ቤተክርስቲያናችን። ወጣቱን ልበደንዳና አድርገናል። እውነት ነው፣ እኛ መገፋት አይገባንም፣ መሰቃየት አይገባንም። ግን በክርስቶስ ከሆነ ጥቅም ነው። የቤተ ክርስቲያን ትርፏ መገፋት ነው፣ በረከቷ መገፋት ነው፣ መቃጠል ነው። እግዚአብሔር እየባረከን ነው ወገኖቼ፣ ስሙ የተመሰገነ ይሁን። የወቢ ፈማጅራ ከተቃጠል ጉበቻ ጅረታናን ዱዓ ጅረታናን ረከቻ ጅረታናን ወንጌል ሊዋቀዩ ፍሬ ወረቻ ጅረቹላ ጋፍ አቦኒ መናመንታ በርሲዞኒ ረጀዱ ጀደኒ ጋፍ በርሲሰን ስሪሚት ጀባዱ ዲቢ ጀደኒ ጋፍ ነበርሲሰን ስሪሚት ክርስቶስ ራ ከነንበረን ከኛ ካነሚት ኢበሙንገሩ ካሮራ ዋቀዮ ካዮ ዋቀዮ ከሰት ኡልፊነቲ ነማፊዳ ማቲ ዋቀዮ ከበጀቲ ነማፊዳ ዮሴፍን ዲበኒ ሙሜ ሚኒስቴራ ጎደኒ ግብጽ ከሰት አንጎ አርገቴ ኦቦሌዋን ኩን ዲበኒ ጉርጉረኒ ዳይሙማ ኢሳራኮት ገተኒ ገርቡማ ልጅነቱን ጾርቃነቱን ለመከራ ለሞት ለባርነት አሳልፈው ሰጥተዋል። እርቧቸው መጡ። ቤላኒ ዱበኒ ዮሴፍ ሲያያቸው አወቃቸው። ኦቦሎ ተሳተው ቤኬ እናንተ ጠላቶቼ እዚህ ግብጽ ሰዳችሁኝ፣ ለራብ ሰጣችሁኝ፣ የታባታችሁ አላለም ሂንጀን ኦቦሎ ተኮ አይኑ እንባ ያፈሰሰ ኢሚማንሳ ደንገላሴው ቦሎታ ጎጀዴ አመቴ ረቲ ቆይማቲ ዋዋቀዩ ናቀው የለንዲ ሆዳችንን እኛ ገራከኛ ቤክ ነበር ሱጉባ አፋንን ወጀጀነ ማለ ገራከኛም ቤክና ወገኖች እኛ ጠልተን መኖር አንችልም። ሚስትህን ቢሆን ጠልታ አትኖርም። አባወራ ከዲስቴ እንተው አባ ኮዲሴ ማናባን ቀበተ ቢቲ ጋራን ከከስንጀዱ ሆዳችን ያውቃል ውስጣችን ያለው ሰገራከኛ ገራቱ በከማቲ ዋዋቀ ቀበጃ አለለ ከሲገኛ አለን እንዲሁ ዝም ብለን በለው እንባባላለን እንጂ ውስጣችን
ትክክለኛ የሆነ ክርስቶሳዊ ሐሳብ አለ የምንለው ነገር አለ። የት ይሄዳል ታዲያ? ይሄ ሰደቃ ገራኔ ሰደቃ ወገኖቼ። ከዚህ በኋላ ዮሴፍ አቅፏቸው ይቅር አላቸው። ወጣትነታችሁን ያበላሹባችሁን ደርገጉማ ከሰን ከንሲንጀላ በለሰን ባረከሰን ከንሲንጀላ በለሰን ኡሙሪ ከሰን ከንሲንጀላ በለሰን ኢሳኒፍ ዲፈማ ጎዳ ኦቦሎተ ከሰኒፍ ማሯቸው ይቅር በሏቸው። ዘመናችሁን ላበላሹባችሁ፣ ህይወታችሁን ላበላሹባችሁ፣ አኗኗራችሁን መጥፎ ላረጉባችሁ ለነሱ ሳይቀር ማሯቸው። መብለጥ በዚህ ነው። ድል ማድረግ በዚህ ነው። ማሸነፍ በዚህ ነው። በቃ ይሄ ክርስቶስ ሐሳብ ነው። ሶስተኛ እስጢፋኖስ ነው። በግሉ አይሁዳውያን በድንጋይ እየወገሩት የሐዋርያት ሥራ ምዕራፍ 7 ላይ እናነባዋለን። እየተወገረ በድንጋይ እየተመታ አጋሬ በማ ኢሳጄሳ እሱ ዝም ብሎ ወደ ክርስቶስ ያያል። ወደ ማን ያያል? ወደ ማን? አዎ ሐሳቡ ልቦናው ለጴንሳ ያድኒሳ ክርስቶስ ይረጅራ። ከዛ በኋላ የሚያደርጉትን አያውቁም ይቅር በላቸዋል እንደ አባቱ። ዋነጀተን እንደ ከኒሳን ኢፈመጎዲፍ ማልጎዲፍ የወረበማ ዱዓ ሞተ። እስጢፋኖስ እኮ ሞቷል። ድል አድርጎ ነው የሞተው ወገኖቼ፣ አሸንፎ የይቅርታ ህይወት ኢየሱስን የማየት ህይወት ነው። ክርስቲያኑማ ከሰት ዲፈመጎቹን ሰማይ ተከፈተ ይላል። ወንድሞቼ ሰማይ እንዲከፈት ከፈለጋችሁ ይቅር በሉ። ሰሚን አከሲኒ ባነሙ የወርባደ ዲፈመጎዳ ሰማይ ተከፍቶ ክርስቶስ ኢየሱስ በአባቱ ቀኝ ተቀምጦ አየ ይላል። ክርስቶስን በሚልአት እሱን እንድንከተለው ሰማይ እንድንደርስ የሚያደርገው የይቅርታ ህይወት ነው። የምን ህይወት ነው? የምን ህይወት ነው? አሁን እንዲህ እየደጋገምኩ ምለው ደስ የማይሉ ነገሮች በህይወታችን ስላሉ ወገኖች ወንቲ ነመንገመቺስ ነው ወንቲ ባይ ኤጂቢሲሳ ዋምባ የተፈከስ ይቻጅራ እንሰብካለን፣ እንናገራለን፣ እንመሰክራለን። የመጨረሻው በጣም የሚገርመኝ የይቅርታ ህይወት ማየው በእስጢፋኖስ ቤተሰቦች ነው። ቤተሰብ በግል ሰው ለዘብተኛ ነው። እንደው ቢከራከሩትም ሰው ተሸናፊ ነው። አንሸነፍ ያለው እኛ በማህበር ነው። ነምኒ ዱንፋ ደሞ ተሙደንዳ ይሸነፋል። ንጉሱ ይሸነፋል። ቤቱ ሚስቱ ታሸንፈዋለች። በግል በማህበር ገሩ ዱንፋ ከሲት ወልዳን ገብታን ታነገሩ ረኪሳ ለማቲ ባዋቀዩ እግዚአብሔር አምላክ ልቦና ይስጠን። ለመጾም ነው ማህበርማ፣ ለመጸለይ ነው ማህበር፣ ድሃ ለመርዳት ነው ማህበር፣ ወንጌል ለመስማት ነው ማህበር። ወልዳንማ በረቹ ዳፍ ወልዳንማ ከንበርባቹ ሳከሲጣኮ ቦሌዋን ኬኛቲ ፋርፈቹ ዳፍ ወልዳን ከንበርባቹ ዋቀፈቹ ፊማቲ ዋዋቀዩ እየሰገርጋሩ ፊ ወልዳን ከንበርባቹ። ቤተሰብ በልጅ ጉዳይ ደግሞ አይደራደርም። አልፎ በማያውቀው ይጣላል። ቤተሰብ እናት እንደዛ ናት። ወጣ የልጇን ምንም ምክንያት ሳሰማ በልጅ ምክንያት ተጣልቶ ይመጣሉ። ትልልቁ ጣላ እኛ ዶሮ ይጣላ ዶሮችሽን በሉ በሚል ምክንያት እንጣላለን። እኛ እንደው እኮ አንዳንድ ጊዜ በጣም እኮ ነው የሚገርመው የሚያስቀው። የሮቶኮቶኮ ባየነ በድንቅሲ ሰበባ እንዳቆን ወልዳብ ጀኔ ዳይምት ቦ ማቲን ዲሳ ወቃ መንደረት በየት ጫያደማ እንዴት ይሆናል ወገኖቼ? እንዴት ይሆናል? እኛ በውሻ በዶሮ እየተጣላን እድሜያችንን እንዴት እንጨርሳለን? ሆላን ወልዳባ ሬዳን ወልዳባ እንዴት ነው የሚሆነው? አከብትታ ልብ አድርጉ። እስጢፋኖስ በድንጋይ ሲወገር ያልተጠራ ያልተመረጠ በድንጋይ የሚወግሩ ወጋሪዎች ልብሳቸውን ሰብስቦ በርታ እያለ
የሚያስወግር አንድ ሰው ዳር ተቀምጧል። እንካ ያዝልኝ። ልብስ ማውለቅ አቅም የማሳየት ነው። ልብስ ክብር ነውና አክብረው እየሰጡ ልብስ ይጠብቃል። ኡፈታዬጋ ነምቺ ወይ ሳኦል ጀደማ ጀማዱ ጀዳ እስጢፋኖስ በድንጋይ ሲወገር ቤተሰቡ ቆሞ እያየ ነው። ማቲን ጣበቴ ኢላላ ጅራ እስጢፋኖስ ጋር ፈሬበሙ ሕፃናቶች ያያሉ፣ ጎልማሶች ያያሉ፣ እናቶች አባቶችም ያያሉ። ማን እንደሚወግር፣ ማን እንደሚያስወግር፣ ማን እንደሚገድል፣ ማን እንደሚያስገድል ያያሉ። ኤኙ አካጀስ ኤኙ አካጀሲስ ኤኙ አካጎርስ ኤኙ ፈጣከየ ማቲን ጉዱን ኢላላ ጅሩ። ዛሬም እንዲሁ እያየን ነው። ማምን እንደሚያደርግ እናውቃለን። እኛ ግን ሰይጣን አይደለም። ያደረጉትን ሁሉ እንምራለን። ደስ እያለን እንምራለን። ትከመኔ አርጊኔራ ዋውጀቴ ሁሉ አርጊኔራ እግዚአብሔር ይመስገን። ዋቀዩ አገለቶሙ ኢፈመጎና ከነ ጋራቁል ኩሉራ የኔ ተማር ጊዜው አለፈ። ጳውሎስ ተጠራ፣ ወንጌል መስበክ ጀመረ። ለለቡ ጀልቀቤ ክርስቶስ ለጴሳኬስ ክርስቶስ ጅሬኛ ሳኬስ ጉቴ። አንድ ቀን በስጢፋኖስ ቤተሰብ ውስጥ ማቲ እስጢፋኖስ ቄ እስጢፋኖስ ገሌ እስጢፋኖስ ቤት ገባ። የሰማችሁ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 መጽሐፍ ሐዋርያው ቅዱስ ጳውሎስ የእስጢፋኖስንም ቤተሰቦች ደግሞ አጥምቄአለሁ አለ። አኖ ማቲ እስጢፋኖስ ጩጴራ ጀዳ ማልጎዴራ እንዴት ወገኖቼ እንዴት ሆነ? የእስጢፋኖስ ቤተሰቦች የእስጢፋኖስን ግብሩን ተከትለው ጳውሎስ ቤቱ አሁን አባታችሁን የገደለ እናታችሁን የገደለ ወንድማችሁን የገደለ ቤታችሁ ቢመጣ ቤት አግኝታችሁ መነጣር ገተኒሞ አባ ከሰናጀሰ ኦቦሌሰ ከሰናጀሰ ጊዲራ መቀስን ረታመኛ መቆጀተ መነጋፈስልኑፍ አስተምሮ መክሮ አማናዊቷን ክርስትና ጸጋ ልጅነትን አልብሶ የሥላሴ ልጅ አርጎ አጠመቃቸው ይላል ጳውሎስ። እዚህ ውስጥ እየነገረን ያለው ከማጥመቁ ባሻገር የእስጢፋኖስን ቤተሰብ ይቅርታ ነው ወገኖች። በቤተሰብ ይቅርታ ልናደርግ ያስፈልጋል። በማይበር ገምታናን ኢፈመጎቹ ኑራ ኤገማ አከ ጳውሎስን ማቲን እስጢፋኖስ ኢፈመጎዳኒ በምህረት እንዳዩት አከ ኢፈማን አርገን ሰነት ኢፈማን ኢሱን በርባጭሳል። አዎ ዛሬ እንደ ግልም ይቅርታ ያስፈልጋል፣ እንደ ቤተሰብም ይቅርታ ያስፈልጋል፣ እንደ ሀገርም ይቅርታ ያስፈልጋል፣ ለዓለምም ይቅርታ ያስፈልጋል። ጥብብ እንዳታረጉት ድብሲና ባጭሳል። ለዚህ ዓለም ይቅርታ ያስፈልጋል። ድንጋይ መጣል ያስፈልጋል፣ መሳሪያ መጣል ያስፈልጋል። ኢሬከኛን አመኑራ በውቀብና አልቤን ገተሙ ቀበማት ይዋዋቀዩ ሲቪሊ ሜሻን ገተሙ ቀባ አጋን ገተሙ ቀበማት ይዋዋቀዩ ሃሎን ገተሙ ቀባ። ይሄን የሚጠላ ልብ፣ ይሄን የሚጠላ ክርስትና ያስፈልገናል። በርባጭ ሰማት ይዋዋቀዩ በቃ ማለት ይገባል። ገየቹ በርባጭ ሰማት ይዋዋቀዩ። ከዚህ በኋላ የሚጠቅመን እኛ ፍቅር ነው። ጃለለን ወያ ኢፈመን ወያ ተኩማን ወያ። አው ጊዜው እንኳን ተጣልተን አይደለም ተዋደንም ተቃቅፈንም ወለራብነዩ ሉንጋው የሮንጅሩ ማተዋዋቀዩ። እግዚአብሔር አምላክ በዚህ መልክ ያመላልሰን፣ ይሄን መልክ አይውሰድብን። በወንጌል ሲነበብ እንደሰማችሁት
የማቴዎስ ወንጌል ምዕራፍ 22 ላይ ጌታ ኢየሱስ ክርስቶስ አይሁዳውያን ሊፈትኑት ቀርበው ግብር መገበር ለሮማውያን ይገባል ወይስ አይገባም? ኩኖ ግብረ ከንፈሉን ወረ ሮማኖታ ቢንበርባቺ ሰማው እንበርባቺሱ ጀደኒ ጋበተ ገብሩ ቢላቸው መንግስቴ ከሰማይ ነው ይላል እንጂ ይኸው ለሮማውያን እያስገበረን ነው ሊሉት፣ አትገብሩ አትስጡ ቢላቸው ይኸው ሕግ እያፈረሰ የሮማን መንግስት ይቃወማል ብለው በፖለቲካ ሊከሱት ይሄን አሉ። ከንፈሊና ዲሳ ዮጀዴ ሴራ ወረ ሮማኖታ ጨብሳ ጅራ ሞቱማ ወረ ሮማኖታ ዲዲጉን አፍዱፌ ጀደኒ ሳይመቹ ፖለቲካ ከንፈላ ዮጀዴ ሞ ሰሚ ጉባራ ዱፌ ጀዳ ማለ ኩኖ ሴራ ወረ ሮማኖታ ኑረት ጭምሳ ጅራ ጀደኒ ይሳይመቹዳ ጌታ መድኃኔዓለም ክርስቶስ ኢየሱስ ሳንቲም አምጡ አላቸው። ሳንቲም ሰነፊዳ አመጡለት። ከፍ አድርጎ አሳያቸው። ይቺ የማናት? ጽፈቲቱስ መልኳስ የማን ነው አለ። ቢፍቲኩኒ በረፈምኒ ኩን ከነኙቲ የሮማውያን ሳንቲም በአንድ በኩል ጽፈት በአንድ በኩል መልክ አለው። ገርቶኮም ቢፈቀባ ገርቶኮኒሞ በረፈመ ቀባ የቄሳር አሉ። የማን አሉ? የማን አሉ? ክርስቶስ እንግዲያውስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ አላቸው። ኤጋኒ ሰቄሳራ ቄሳራ ፍላዳ ኢሰዋቃሞ ዋቃፍ ላዳ ይሄ የቄሳር የተባለው የቄሳር ነው፣ ለቄሳር አናስተምርም። የእግዚአብሔርን ግን ለእግዚአብሔር አለ። ሳንቲም ነው፣ ገንዘብ ነው። ገንዘብ የተባለ ሳንቲም የተባለ የሰው ልጅ ነው። ነመዳ ሳንቲማን ከንፈከፈመ ነመዳ ሳንቲም ገንዘብ ይገዛል። ማለቅህም ቢታ ሁነ ቢቱ ቀባ እኛ የእግዚአብሔር ገንዘቦች ነን። የማገንዘቦች የማገንዘቦች የእግዚአብሔር ገንዘቦች ጠፍቶ የተገኘ ድሪም ተብለን የተጠቀስን ገንዘቦች ጠፍተን የተገኘን በበግ የተመሰልን ገንዘቦች ጠፍተን የተገኘን በጠፋው ልጅ የተመሰልን ገንዘቦች ለእግዚአብሔር ዋቀዮ በኔ ከነርገምኔ ሳንቲም ድሪማ በደ ከንጀዳሜ ከንፈከፈምኑዳ ገንዘብ ይገዛል። አዳም በእግዚአብሔር መልክ የተፈጠረ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሥላሴ በመልካቸው ፈጥረውት መልክ የነበረው አዳም ይገዛል። ሰማዩን ይገዛል፣ ምድሩን ይገዛል፣ በዚህ ዓለም ያለውን ሁሉ ይገዛል፣ ራሱንም ይገዛል። ሂምቢታ ማለቃ ዋቀዮ አዳሚ ኡመማ ሁዱማ ሂምቢቴ አጋጅርቱ ግን መልኩን አጣ አዳም። የሥላሴ መልክ ሲያጣ ከክብር ሲወርድ ገንዘብነቱ ሲጠፋ መልኩ ሲጠፋ የሚገዛ ሆነ በተገላቢጦሽ። መልኩ ኖሮብን እውነተኛ ገንዘብ ሆነን እንድንገዛ እግዚአብሔር መልካም ፈቃዱ ይሆንልን። ቢፋ ይሰዱ ጋቀባኔ ሂምቢተም ያዳም ቢፋ ሳደበ ዋቀዮም ቢፋ ይሰዱ ጋቲ ነው አደቢሱ ቢፋ ይሰፈካቱት ነው አደቢሱ። መልክ ሲጠፋ ወገኖች ተገዢ ነው የምንሆነው። አሁን እኮ ከኛ የጠፋው የእግዚአብሔር መልክ ነው። እግዚአብሔር መልክ ነው። የእግዚአብሔር መልክ የሚባለው ባህሪው ነው። ፍቅር ነው እግዚአብሔር መልክ፣ ቸርነት ነው እግዚአብሔር መልክ፣ ይቅርታ ነው እግዚአብሔር መልክ፣ በጎነት ነው እግዚአብሔር መልክ። ይሄ መልክ የጠፋበት ሰው ተገዢ ነው ወገኖች፣ አይገዛም፣ ተገዢ ነው። ይሄው እንደምታዩት ነው። ኃጢአት ይገዛዋል፣ በደል ይገዛዋል፣ ተንኮል ይገዛዋል፣ ዘረኝነት ይገዛዋል፣ ደግሞ ወጣቱን ፋሽን ይገዛዋል፣ ኳስ ይገዛዋል፣ ወሬ ይገዛዋል። ሂምቢታ ነርጌቱ ሰቢታ ቢፋ ዋቀዮ ከንንቀብኔ ቢፋ ዋቀዮ ዮ ቀባቴ ገሩ ኢኒ ማልጎዳ ማለቀ ዋቀዮት ሂምቢታ
ቢቱት ዋቀዮን ነው አጨሲሶ ወደ መግዛት እግዚአብሔር ያሸጋግረን። በይቅርታ ህይወት ተመላልሰን አንደኛ ከእግዚአብሔር ጋር እንድንታረቅ ይቅርታ ከእግዚአብሔር ጋር ጌታ ሆይ ማረን እንድንለው፣ ሁለተኛ ከወንድማችን ከጎረቤቶቻችን ጋር ይቅር በሉን እንድንባባል፣ ሶስተኛ ደግሞ ከተፈጥሮ ጋርም እንድንታረቅ አባቶቻችን አምላክ ቅዱስ እግዚአብሔር መልካም ፈቃዱ ይሁንልን። ከሁሉ በላይ በአራተኛ ደረጃ ግን ከራሳችን ጋር እንድንታረቅ እግዚአብሔር ይርዳን እግዚአብሔር ጀልቀባ ዋቀዮልን አካራረም ዋቀዮ እንዲፈማ ከጀም ኒለመታው ቡሉማቲ ኦፊ ኬኛን አከዲፈማ ወሊታሲስኑ እኒ ሰደፋን ኡመሙም አዱኛ ከነ ወሊን እኒ አርፈፋን ኦፊ ኬኛ ወሊን አካራረም ነው አካውልት ዴቢኑ ፈዳፊ ጃለሳኑ ባታው ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።